አንድ ቲክቶክ ቪዲዮ ደርሶኛል በጣም ያሳቀኝ ያዝናናኝና ያው ፈታ ለማለት ነው ብሎ ነው የሰራው ግን ትንሽ ያስቃል። እስኪ እናንተ የሚዩትና አብረን እንሳቅ። ባሌ ላይ ቅብጥ ማለት ነው የምፈልገው እኔ ባሌ ላይ እንደ ልቤ መሆን ነው የምፈልገው እኔን መሆን። እናትና አባትሽ ቤት ቀብጠሽ ያለመርሽ ስታገቢ ነው እንደምትቀብጪው። እኔ በዚህ ነው ገበገዳሽን ሰብሬ ማስቀምጠው ገባሽ? በዚህ ሰብሬሽ ወይ ዶሮ አስጠብቅሻለሁ ወይ ደግሞ አልጋ ላይ ተቀምጠሽ አልጋ ላይ ቀልብሻለሁ። መቅበጥ የለም። መቅበጥ ፊልም ላይ ፈረንጆቹ ጋር ምናምን እኛ ጋር አይሰራ። እኔ ከስራ ምናምን ተቃልቼ ወይ ስራ ቦታ ከሰው ጋር ተጋጭቼ ምናምን ብዙ ጣውረዳቼ እመጣለሁ። አንቺ ልትቀብጪ ቤት ሲገባ የለም እንደዚህ አይነት ነገር አልለመድንም። አይሽ ሲንገባ ማታ ሮማንቲክ የሆነ ነገር ሰርተሽ እኛም በፈገግታ መቀበል ነው እንጂ እኔ ላይ ቀብጣለሁ። በቦክስ ነው የምልሽ እኔ በቦክስ ነው የምልሽ። ቤተሰቦችሽ ጋር እናትና አባትሽ ጋር ያልቀበጥሽ እዚህ መተሽ መቅበጥ የለም እወቅ። እንዳያችሁት ነው እንግዲህ እኔንም በጣም ያዝናናኝ ቪዲዮ ነው። እናንተም ብዙ ሳይቶታል እናንተንም ያዝናናችሁ ይመስለኛል። እንደዚህ አይነት ሌሎችም ቪዲዮዎች በተለይ ደግሞ ኮሜንት ላይ በጣም ያየው ነበርና አዝናንታችሁኛል ለማለት ያክል ነው። ጥያቄ የሆነባችሁ ነገር መቅበጥ የሚለው ሐሳብ ምን ማለት ነው የሚለው ነው። እንዴት ነው ባልሽ ላይ የምትቀብጪው? ብዙዎቻችን መቅበጥና መጨማለቅ ወይም ደግሞ ይሄ አጉል አክት ማሳየትን ምናምን አንድ አድርገን ነው እያየን ያለነውና እኔ ደግሞ ያልኳችሁ ባሌ ላይ ቅብጥ ነው ማለት የምፈልገው ስላችሁ እኔን ነው መሆን የምፈልገው ወይም ፊልተር ያልተደረገ ማንነት ወይም ይሄ ያልተቀባባ ማንነቴን ነው በቃ እሱ ጋራ ማሳየት የምፈልገው። እንደ ልጅ መሆን ካለብኝ እንደ ልጅ ነው መሆነው። ማልቀስ ካለብኝ አለቅሳለሁ። ደስተኛ መሆን ካለብኝ ምንም የምደብቀው ማንነት የለኝም። ስለዚህ ከሱ የሚደበቅ ማንነት የለኝም፣ የምሰውረው ማንነት የለኝም ማለት ነው። እንደ ልቤ መሆን ነው የምፈልገው አንተ ላይ። እኛ ሴቶች የምንፈልገው ነገር ብለን አይደል ያነሳ ነው። እንደዚህም ይሆንልን ሰው ነው የምንፈልገው። በቃ ሶፍት የሆነ ሰው ነው የምንፈልገው። ልባችንን እንደ ልቤ የሚይዝልኝ አይነት ሰው ማለት ነው። ባልሽ ላይ ወይም የኔ የምትዩ ሰው ላይ ፍቅረኛሽ ላይ እንደ ልብሽ መሆን ካልቻልሽ አንቺን መሆን ካልቻልሽ ምንድነው የፍቅራችሁ ትርጉም? አንድ ጥያቄ ልጠይቃችሁ። ትዳርን ስታስቡ ወይም ሪሌሽንሺፕን ስታስቡ ኮንትራት ነው እንደሚታያችሁ ወይም ደግሞ እንደ ግዴታ አድርጋችሁ ነው እንደምታስቡ? ፍቅር ማለት በጣም የምትወዱን ሰው በጣም የምታከብሪውን ሰው ህይወትሽን ሙሉ አብረሹ ልትሆኚ የምትችይውን ሰው ነው አይደል ሊያብረሹ የምትሆኚ። እኔን መሆን የማልችልበት ሰው ምኑን ከኔ ጋር ሆኖ ወይም ደግሞ ምኑን ፍቅረኛ የሆነ ምኑን የኔ ሰው ሆነ እሱ ላይ እኔን መሆን ካልቻልኩኝ ማለት ነው። መቅበጥ ስንል እያልኳችሁ ያለሁት መጨማለቅ አይደለም ወይም ከኃላፊነት ንጹህ የሆነ ማለት አይደለም። እንደዛ ነው አብዛኞቻችሁ አንደርስታንድ ያደረጋችሁት። እንደውም እዚህ ቪዲዮ ላይ በጣም የገረመኝ አንድ ነገር ምንድነው ማታ ከውጪ ስገባ ሮማንቲክ የሆነ ራት ሰርታለ እና ለእናንተ